ሰላም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ቆንጆ ነገር ነው ማለት ነው። ይህንን በደንብ ተከታተሉ እስከመጨረሻው ድረስ። እንግዲህ ብዙ ነገር እንደምታገኙበት እንደምታተርፉበት ተስፋ አደርጋለሁ ማለት ነው። የዛሬው ርዕሳችን እንግዲህ ነገ ማን ነው የሚሉትን ነገሮች በደንብ እናያለን ማለት ነው። ነገ ማን ነው የሁላችንም ጥያቄ ነው። ነገ ማን ነው የሚለውን በደንብ አስምረን የምናይ ይሆናል ማለት ነው። በዚህ ውስጥም እንግዲህ እጅግ ወደ ነገ የሚወስዱና ነገ ማን እንደሆነ የሚነግሩን ሶስት ዋና ዋና ፖይንቶችን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግም ተቀላቀሉ ቤተሰቡም ለማለት እወዳለሁኝ። እንግዲህ እንዳልኳችሁ መግቢያውም ላይ እንደነገርኳችሁ ዛሬ የምንወያይበት ርዕስ እንግዲህ ነገ ማን ነው የሚል ነው ማለት ነው። ነገ ማን ነው የሚለውን የምንመልስበትን እንግዲህ ይህንን ቆንጆ ቆይታም ሁላችሁም እንደምትወዱትና ተከታታችሁ ደግሞ ብዙ ነገር እንደምታተርፉበት እንደምትቀይሩበት ሙሉ እምነቴ ነው ማለት ነው። እስከመጨረሻው ድረስ ተከታተሉኝ፣ አብራችሁን ቆዩ። እንግዲህ ነገ ማን ነው የሚለው ጥያቄ ሁላችንም ጥያቄ ነው ማለት ነው። ነገ ሲነሳ ብዙ የሚነሱ ነገሮች አሉ። ነገ ሲነሳ ትናንት ያሳለፍናቸው ነገሮች፣ ነገ ሲነሳ ትናንት የሄድንባቸው መንገዶች፣ ነገ ሲነሳ ወደፊት የሚያደርሱን መንገዶችም እዛው ላይ የሚገኙ ናቸው ማለት ነው። ነገ ማን ነው? ነገ እንግዲህ ለብዙዎቻችን በተስፋ በጉጉት የምንጠብቀው ቀን ነው ማለት ነው። ነገ ማለት ያላየነው ግን በተስፋ የምንኖረው ማለት ነው። ነገ ማለት ልናገኘው ወይም ደግሞ ገና ኢማጂን አድርገነው ያንን እየደረሰን የምናየው ነው ማለት ነው። ነገ ለሁላችንም ግልጽ የሆነ እንዲሁም ነገ ማለት ደግሞ ምኞታችን እውን የሚሆንበት ያ ያሰብነው ነገር የሚሳካበት ዕለት ነው ማለት ነው። ነገ ማን ነው የሚሉትን ደግሞ በደንብ እውን የሚያደርጉልን ሶስት ፖይንቶች የምናይ ይሆናል ማለት ነው። የመጀመሪያው እንግዲህ ነገ ማን ነው የሚለው እውን የሚያደርግልን ዋናው ነገር ምንድነው ካላችሁኝ ዛሬ ያሰባችሁት ነው ማለት ነው። እመኑኝ ዛሬ ያሰባችሁት ነገ ነው ማለት ነው። ስለዚህ ዛሬ ምንድነው እያሰብኩ ያለሁት የኔ አስተሳሰብ ምንድነው የሚለውን ሁላችንም ልንፈትሸው የሚገባ ትልቅ ጉዳይ ነው ማለት ነው። ያ ማለት ወደ ነገ ለመሄድ ስናስብ ዛሬ የምናስበው ነገር ነው ማለት ነው። ነገ ማን እንደሆነ ጥያቄውን የሚመልስልን የመጀመሪያው ዋናውና ሴንትራል ፖይንቱ ምንድነው ካላችሁኝ ዛሬ የምናስበው ዛሬ ያሰባችሁት ዛሬ ያሰብነው ነገር ነው ማለት ነው። ስለዚህ ዛሬ የማስበው ስለምንድን ነው? ዛሬ የማስበው ምን አይነት ሐሳብ ነው? ነገስ ምንድነው ላገኝ የምፈልገው ነገር? ይህ ነገር በደንብ ማየት ያስፈልጋል ማለት ነው። ዛሬ ሐሳባችሁ ላይ ነገ መኪና መግዛት እፈልጋለሁ ከሆነ መጀመሪያ ይታሰባል ማለት ነው። ለምሳሌ ነገ ልጅ ወልዳለሁ ብሎ ያሰበ ሰው ዛሬ ያስባል ማለት ነው። ስለዚህ ለምሳሌ የልጅ መውለድን ሂደት እንኳን ብናይ ዝም ብሎ የሚወለድ አይደለም ማለት ነው። መጀመሪያ ማግባት ያስፈልጋል። ከማግባትም በፊት ደግሞ ጡኛ መፈለግ የሚባል ነገር አለ ባይዘው። ከዛም በኋላ ደግሞ ነው ማለት ነው የምናገባው አግብተን። ከዛ ደግሞ አስቡት እንደገና ተጸንሶ ምናምን ብዙ ፕሮግረሶችን ብዙ ሂደቶችን አልፎ ነው ማለት ነው ልጅ የሚወለደው። ስለዚህ ነገ ማለት ሐሳባችን ዛሬ የምናስበው ሐሳብ ነው ማለት ነው። ነገ ማን ነው ካላችሁኝ ዛሬ እናንተ እያሰባችሁት ያለው ሐሳብ በእርግጠኝነት ነገ ነው ማለት ነው። ስለዚህ ዛሬ እያሰባችሁት ያለው ምንድነው? ራሳችሁ ሁላችሁም እስክሪብቶና ወረቀት ይዛችሁ ጻፉት። አሁን እያሰባችሁ ያላችሁትን ነገር ምንድነው? እኔ እያሰብኩ ያለሁት ነገስ ምንድነው ማግኘት የምፈልገው? ነገ ምንድነው እየተመኘ ያለሁት? ይህ ሐሳብ ምንድነው? እኔ ምን ይጠቅመኛል? ምንስ ያጎዳኛል? የሚሉትን ነገሮች በደንብ ማየት ያስፈልጋል ማለት ነው። ምክንያቱም ነገ ማን ነው የሚለውን ትልቁን ጥያቄ የሚወስነው ወይም ደግሞ የሚመልስልን ማን ነው ካላችሁኝ ዛሬ ያሰብነው ዛሬ ያሰባችሁት ዛሬ የምናስበው ነገር ነው ማለት ነው። እንግዲህ በሁለተኛ ደረጃ ነገ ማን ነው የሚለውን ጥያቄ የሚመልስልን እንግዲህ ዛሬ ያቀዳችሁት ዛሬ ያቀድነው ታውቃላችሁ አይደለ? ዛሬ ያስቀመጥነው ግብ ነው ማለት ነው። ስለዚህ ነጋችንን የምናውቅበት ሁለተኛው ፖይንት ምንድነው ማለት ነው? እቅዳችን ነው ማለት ነው። እቅዳችን ምንድነው? እንዳልኳችሁ መጀመሪያ ሐሳብ አለ፣ ከዛ ደግሞ እቅድ፣ ያን ነገር ለማሳካት የምንሄድበት ያን ነገር ለማግኘት የምንሄድበት። ነገ መኪና የመግዛት ሐሳብ ያለው ሰው ዛሬ ላይ ምን ማቀድ አለበት? ገብቷችኋል አይደለ? ሉካት ይህን በደንብ ማየት ያስፈልጋል ማለት ነው። ምንድነው ያ ማለት መኪና መግዛት ፈልጓል ያ ሰው። ስለዚህ ምን ያስፈልገዋል ማለት ነው? ገንዘብ ያስፈልገዋል። how to make money ገንዘብ እንዴት ላዘጋጅ ወይም ገንዘብ እንዴት ላምጣ የሚለውን ነገር በደንብ ማሰብ አለበት ማለት ነው። ስለዚህ ለዛ ምን ያስፈልገዋል? እቅድ ፕላን ያስፈልገዋል ማለት ነው። ዝግጅት ያስፈልገዋል ማለት ነው። ስለዚህ ያ ሰው በደንብ ሲያቅድ ነገ የሚለውን ይመልሳል ማለት ነው። ነገ ለሚሄድበት ወይም ደግሞ መኪና ሊገዛ ነው። ስለዚህ ገንዘቡን አዘጋጅቷል፣
ምን ይላል ማለት ነው? ሄዶ መኪናውን ገዝቶ ይመጣል። ነገን አሳካ ማለት ነው። ስለዚህ ነገ ማለት ዛሬ ያቀርነው ነው ማለት ነው። ነገ ማለት ዛሬ ያስቀመጥነው ግብ ነው ማለት ነው። ስለዚህ ነገ ከየትም የሚመጣ አዲስ ቀን አይደለም። ነገ ከየትም የሚመጣ አዲስ የተሰራ ቀን አይደለም ማለት ነው። ነገ የሚሰራው ነገ አይደለም ባይዘው ነገ የሚሰራው ዛሬ ነው። ነገ የሚሰራው በዛሬ ውስጥ ነው። ነገ የሚሰራው በዛሬ እቅድ ውስጥ ነው ማለት ነው። ሁላችንም እቅዶቻችንን ማየት ያስፈልጋል ማለት ነው። ስለዚህ ሁላችንም እቅዶቻችን ምንድናቸው? እኛ እያቀድን ያለነው ነገር ምንድነው? ስለዚህ ነገ ላይ እናሳካ የምንፈልገው ነገ የምንመልስበት ነገን አሁን ብዙ ጊዜ ሰዎች ነገ ምን ይመጣ ይሆን ምናምን ብለው ቅድመ ትንታኔ ምናምን ያስቀምጣሉ። እንደዛ አይደለም። ዛሬ ላይ የሌለ ነገር ነገ ሊመጣ አይችልም። ዛሬ ላይ ያላቀድከው ነገር ነገ ሊመጣ አይችልም። መኪና መግዛት ትፈልጋለህ? ሐሳብ ነው። መኪና ለመግዛት እቅድ ታወጣለህ። አሁንም ወደ ነገ እየወሰደ ነው ማለት ነው። ስለዚህ ነገ ግን ዛሬ ያልታሰበ ዛሬ ያልታቀደ ነገ ውስጥ ሊካተትም ሊኖርም አይችልም። ስለዚህ ወዳጄ ምንጊዜም ቢሆን ማሰብ ያለብን ምንድነው ማለት ነው ነገ የዛሬ ውጤት ነው ማለት ነው። ብዙዎቻችን የዛሬ ውጤት አይመስለንም። ነገ የሆነ ድል የሆነ ዱብዳ ነገር መጥቶ አዲስ ነገር ይዞልን እንዲመጣ እንጠብቃለን። ነገር ግን የሰው ልጅ ዛሬ የሚያስበው ነው። ስለዚህ እንዳልኳችሁ ትናንት ያልተጸነሰ ልጅ ነገ ሊወለድ አይችልም። እያንዳንዱ ነገርም ዛሬ የሌለ ለነገ ሊደርስ አይችልም ማለት ነው። ስለዚህ ምግብ እንኳን ስንሰራ ቀድመን ካልሰራ ነው ልንበላው አንችልም ማለት ነው። ስለዚህ ቀድመን እስካልሰራ ነው ድረስ ምግቡ ማለት ተሰርቶ እስካልተበላ ድረስ ተበላ ማለት አይደለም፣ ሆነ ተከናወነ ማለት አይደለም ማለት ነው። ስለዚህ ዛሬ ያልታሰበ ለነገ አይደርስም ማለት ነው። ስለዚህ ሁላችንም በደንብ ይህንን ነገር በደንብ ማየትና ማስመር ያስፈልጋል። ስለዚህ ነገ ማን ነው ካላችሁኝ ዛሬ ያቀድነው ነው ማለት ነው። ስለዚህ ነገ ማን ነው ካላችሁኝ ዛሬ ያስብነው ነው ማለት ነው። ስለዚህ ይህንን በደንብ ፎርካስቶ ማየት ያስፈልጋል። ይህንን ለነገ ፎርዋርድ ማድረግ ያስፈልጋል። ስለዚህ ነገ ላይ ማንኛውም ሰው የሚያገኘው ውጤት የዛሬው ነው ማለት ነው። ስለዚህ ከየትም የመጣ አይደለም። ሁላችንም ቢሆን ምንድነው ማለት ነው ዛሬ ላይ ያቀርነው ዛሬ ላይ ያሰብነው ነው ለነገ ሆኖ የምናገኘው ተከናውኖ የምናገኘው ማለት ነው። ሌላውና እንግዲህ ዋናው ፖይንት ነገ ማን ነው የሚለውን የሚመልስልን ዛሬ የምንኖረው ኑሮ ነው ማለት ነው። ዛሬ የሆናችሁት ዛሬ የሆነው ነው ማለት ነው። ስለዚህ በሶስተኛ ደረጃ ነገን የሚመልሰው ምንድነው ማለት ነው ዛሬ የምንሆናቸው ነገሮች ናቸው። ዛሬ የምናደርጋቸው ድርጊቶች ናቸው ማለት ነው። ስለዚህ አንድ ሰው ማንን ይመስላል ካላችሁኝ ቤተሰቡን ይመስላል፣ ከዛ ደግሞ አካባቢውን ይመስላል፣ ከዛ ምን እያለ ነው ሀገርን ይመስላል ማለት ነው። ስለዚህ እያንዳንዱ ሰው ዛሬ የሆነው ነው ለነገ የሚሆነው ማለት ነው። ስለዚህ ትናንትና ለምሳሌ አማርኛ የሚናገር ቤተሰብ ውስጥ የተወለደ ልጅ አማርኛ የሚናገር ቤተሰብ ባይኖር ኑሮ ወይም ደግሞ ያንን ነገር ባያደርግ ዛሬ ያንን ባይሆን ኑሮ አማርኛ ማውራት አይችልም ነበር ማለት ነው። ስለዚህ ምንድነው ማለት ነው ዛሬ የሆነውን ነገር ልንሆን የምንችለው ዛሬ ያልሆነውን በፍጹም ልንሆን አንችልም። ዛሬ መሆንን ነው ማለት ነው። ስለዚህ ዛሬ የሆነ ነገን ይመልሳል ማለት ነው። ስለዚህ ነገን ለመመለስ ዛሬን መሆን ዛሬ የሆነውን ነው ሁላችንም ለነገ የምንሆነው ማለት ነው። ስለዚህ ሁላችንም ዛሬን መሆንን መምረጥ ዛሬን መሆንን ማየት ያስፈልጋል ማለት ነው። ስለዚህ ዛሬ እኔ ምንድን ነኝ ገብቷችኋል አይደለ? እስኪ ራሳችሁን እዩት። ዛሬ ምን ላይ ነው የቆምኩት? ምንድን ነው የማስበው? እንዳልኳችሁ ሁለቱን ሐሳቦች በደንብ ያጠቃልላችኋል። ሐሳባችንን፣ እቅዳችንን ከዛ ደግሞ ዛሬን መኖራችንን ነገን ይመልሰዋል ማለት ነው። ስለዚህ ዛሬን የሌለ ለነገ አይደርስም ያልኳችሁም እዚህ ላይ ነው። ስለዚህ ዛሬ የሆነውን ነው ነገ የምንሆነው። እመኑን ዛሬ ያልሆነውን ነገ ልንሆን አንችልም። በድንገት አንድ ሰው ዛሬ ላይ ለምሳሌ ጸባዩ በጣም መጥፎ ነው ልበላችሁና ነገ በድንገት ተነስቶ ጸባይ ሰናይ ሊሆን አይችልም። ግን በሂደት ገብቷችኋል አይደለ? በሂደት ነገሮችን እያስተካከለ እያለ ጸባይተኛ ሰው ሊሆን ይችላል ማለት ነው። ስለዚህ በአንድ ጊዜ አንበሳነቱን ወይም ደግሞ ባህሪውን ሊቀይር አይችልም። ስለዚህ ምንድነው ዛሬ የሆነውን ነገር ነው ማለት ነው። ስለዚህ ነገ ላይ በፍጹም በአንዴ መተን ልንቀይረው የሚችል ምንም ነገር የለም ማለት ነው። ስለዚህ ዛሬ ላይ ብዙ ነገሮችን መቀየር የምንችለው ዛሬ ነው ማለት ነው። ነገ ዱብዳ ሆኖ በአንድ ጊዜ የሆነ ነገር እንቀይር ብንል በአንድ ጊዜ ለመቀየር ነገሮች ወይም ደግሞ አእምሯችንም ፍቃድም ላይኖረው ይችላል ማለት ነው። ስለዚህ ምንድነው ማለት ነው ዛሬ የሆነውን ነው ነገ የምንሆነው ነገ የምንመልሰው ማለት ነው። ስለዚህ ነገውን መመለስ የፈለገ ሰው ዛሬውን በደንብ መኖር ዛሬውን መሆን ያስፈልገዋል ማለት ነው። ስለዚህ ዛሬን መሆን ያልቻለ ሰው እመኑኝ በፍጹም ነገውን መመለስ አይችልም። ስለዚህ እኛ ምንድነው ማድረግ ያለብን ዛሬያችንን መሆን አለብን ማለት ነው። ዛሬውን የሆነ እመኑኝ ነገውን መሆኑ እርግጠኛ ነው ማለት ነው። ስለዚህ
ግን እስኪ አስቡት። ለምሳሌ አንድ ብቻ አጭር መልስ ወይም ደግሞ አጭር ምሳሌ ስጣችሁና ጨርሳለሁ ማለት ነው። ለምሳሌ ዛሬ የሆነው ማለት ይሄ ነው። ስምንተኛ ክፍል ተፈትናችኋል በላችሁ። ስለዚህ ስምንተኛ ክፍል ተፈትኖ ውጤቱ የመጣለ ሰው ቀጣይ ወደ ዘጠነኛ ክፍል ያለፋል ማለት ነው። ውጤቱ ካልመጣ ግን ማለፍ አይችልም። ስለዚህ ያ ማለት ስምንተኛ ክፍል የሆነውን ነው ወደ ዘጠነኛ ክፍል ሊወስደው የሚችለው ማለት ነው። አያችሁት? ስለዚህ ስምንተኛ ክፍል ላይ ውጤቱ ሆኖ ተከናውኖ እስካልተሳካ ድረስ ወደ ዘጠነኛ ክፍል ማለፍ አይችልም ማለት ነው። ስለዚህ ሁላችንም በደንብ ማየት ያለብን ዛሬ ላይ የሆነውን ነገር ነው። ነገ ልናገኘው ነገ ልንመልስበት የምንችለው ሁላችሁም አስምሩበት፣ ሁላችንም እናስምርበት። በቀጣይ ደግሞ በምን ዘርፍ ልስራላችሁ እንዲሁም ደግሞ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አጋሩ። ሌላው ደግሞ ዋን ቱ ዋን ኮችንግ የምትፈልጉ ካላችሁ በውስጥ ማዋራት ይቻላል። መልካም ጊዜ